በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተሰበረና የተዋረደ ልብ። በሌላ ጊዜ ኒፎን ራእይ ተገለጠለት። እነሆ ወደ ምስራቅ አቅጣጫ የሚወስድ አንድ መንገድ ይታየዋል። ነገር ግን በዚያ ማንም ማለፍ እንዳይችል ሰውነታቸው እጅግ ግዙፍ የሆኑ ጥቋቁር ሰዎች ሰይፍና ጦር ይዘው ይጠብቁ ነበር። በዚያ መንገድ አልፎ መሄድ የሚፈልጉ ሰዎች ጠባቂዎቹን ከመፍራታቸው የተነሳ አንድ ላይ ተሰብስበው ቆመዋል። ኒፎንም በተሰበሰቡበት ሕዝብ መካከል ሆኖ ጉዳት ሳያገኘው ጠባቂዎቹን አልፎ እንዴት መሄድ እንደሚችል ሲመራመር ራሱን አገኘው። የተሰበሰበው ሰው ሁሉ ምን ማድረግ እንዳለበት ግራ ተጋብቶ ሳለ ነጭ የለበሰ አንድ ሰው በመካከላቸው ተገኝቶ ከፍተኛ ፍርሃት ላይ የጣላቸው ምን እንደሆነ ጠየቃቸው። ሁሉም በአንድነት የፈራነው እነዚያን ግዙፍ ጥቋቁር ሰዎች ነው ሲሉ መለሱ። ነጭ ልብስ የለበሰው ወደ ኒፎን እየተመለከተ አንተም ወደፊት መቀጠል ያልቻልከው እንደ ሌሎች ስለፈራ ነው ሲል ጠየቀው። ለመሆኑ ጌታ እግዚአብሔር የተሰበረና የተዋረደ ልብ እንዲሰጥ ጸልየህ ታውቃለህ? በማለት ተጨማሪ ጥያቄ ያቀረበለት። ኒፎንም የሁል ጊዜ ጥያቄ ጌታ እግዚአብሔር ትሑት ልብ እንዲሰጠኝ ነው ሲል አስረግጦ መለሰ። በፊቱ ነጭ ለብሶ የቆመው መልአክም መልካም፣ እንግዲያው ቸርነቱን ታደንቅ ዘንድ ትሑት ልቦናን እሰጥ ዘንድ ልኮኛል በማለት ሁሉም እየተመለከተ የኒፎንን ደረት ሰንጥቆ የቀደመ ልቡን አውጥቶ መሬት ላይ ከወረወረው በኋላ ሌላ አዲስ ልብን በስፍራው ተካለት። ከዚያም መልአኩ በመንገዱ ልታልፍ ስትል ጠባቂዎች ሊተናኮሉ ይሞክራሉ፣ አንዳቸውም ግን ሊጎዱ አይችሉም። አሁን ጉዞውን ቀጥል በማለት አዘዘው። ለኒፎን የተደረገውን ያዩ ሁሉም መልአኩ ለእርሱ እንዳደረገለት ለእነርሱም በተመሳሳይ እንዲያደርግላቸውና መንገዳቸውን መቀጠል እንዲችሉ ለመኑት። መልአኩ ግን ትሑት ልቦናን ይሰጣችሁ ዘንድ ጌታን ለምኑት ይሰጣችሁማል፣ የሚለምን ሁሉ ይቀበላልና። ትሑት ልቦናን ካልያዛችሁ ግን እነዚህን ጠባቂዎች ማለፍ ጉዟችሁን መቀጠል አትችሉ። መሰናክሉን አልፋችሁ መንገዳችሁ እንድትቀጥሉ ያለው ብቸኛ አማራጭ ትሑት ልቦናን መያዝ ነው። ከጌታ እግዚአብሔር ዘንድ ትሑት ልቦናን ሲቀበል ያያችሁት እርሱ በጣም ለብዙ ዓመታት ጌታ እግዚአብሔርን ሲለምን ነበር። የለመነውንም እነሆ ተቀበለ። ስለዚህ ያለ አንዳች ስጋትና ችግር ጉዞውን መቀጠል ችሏል ሲል አስረዳቸው። ትሑት ልቦና የተቀበለው ኒፎን ያለ አንዳች መሰናክል መንገዱን ሲጓዝ ሁሉም ይመለከቱ ነበር። የመጀመሪያው ኬላ ጋር ሲደርስ ሁለት ጠባቂዎች ሰይፋቸውን መዘው ወደ ኒፎን ተንደረደሩ። ነገር ግን አጠገቡ ሲደርሱ ሁለቱም እጃቸው ወደ ድንጋይነት ተቀይሮ ያለ አንዳች ስጋት አልፏቸው ጉዞውን ቀጠለ። ሁለተኛው ሶስተኛውን እያለ የነበሩትን ኬላዎች ሁሉ ሲያልፍ በዚያ የነበሩ የኬላዎች ጠባቂዎች በእርሱ ላይ ምንም ማድረግ ሳይቻላቸው ቀረ። ወደ መጨረሻው ሲቀርብ ለቁጥር የሚያዳግት ብዛት ያላቸው ተሰብስበው ሊተናኮሉት ቀረቡ። ነገር ግን ሁሉም ድዳና መንቀሳቀስ የማይችሉ በድን ሆኑ። ከብዛታቸው የተነሳ መንገዱን ስለዘጉበት ኒፎን ከፊት ያሉትን ሲገፋቸው አንዱ ባንዱ ላይ እየተነባበሩ ወደቁ። ለመሆኑ ወደ ሕይወት የሚያደርሰን መንገድ ላይ ይህን ሁሉ መሰናክል ያደረገ ማን ነው? በማለት በታላቅ ግርማ ጠየቃቸው። ለጥያቄው መልስ ሳይጠብቅ ሁሉም በመደነቅ አተኩሮ እያዩት አልፏቸው መንገዱን በድል አጠናቀቀ። ሲያየው የነበረው ራእይ ተመልሶ ትርጓሜው ምን ይሆን በማለት ይደነቅ ጀመር። የተሰወረውን ምስጢር የሚገልጥ ጌታ መንፈስ ቅዱስ የራእዩን ምስጢር ያስረዳው ዘንድ ከእርሱ ጋር ነበር። ጌታ መንፈስ ቅዱስም ኒፎን ሆይ ስላየው ራእይ ትርጉምን ማወቅ ከወደድክ በማስተዋሉን ሲል አዘዘው። ከዚያም ተጓዝበት የነበረው መንገድ በወንጌል ወደ ሕይወት የሚወስደው መንገድ ቀጭን መግቢያውም ጠባብ ነው የተባለ ሕይወት መንገድ ነው። ጥቋቁር ግዙፋን ሰዎች ተመስለው ያያቸው በሕይወት መንገድ ላይ የሚሄዱትን ሁሉ የሚቃወሙ እርኩሳን አጋንንት ናቸው። አንተም የተሰበረና ትሑት ልብ የሌለው ማንም በዚያች መንገድ አልፎ ሊሄድ እንደማይችል አውቃል። ትሑትና የተሰበረ ልብ እንዲኖርህ ለምነህ ነበር፣ ተቀብለህማል።
ከዚህ በኋላ ከሌሊት ግርማ፣ በቀን ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። ምክንያቱም ልዑልን መጠጊያ አድርገሃልና። ከዚህ በኋላ ብዙ ፈተና ይጠብቅሃልና ተጠንቀቅ። ነገር ግን እኔ ካንተ ጋር ነኝና ድል ይነሱ ዘንድ አይችሉም በማለት ሚስጥሩን ገልጾና ወደፊት የሚጠብቀውን ነግሮ አጽናናው። ቅዱሱም ሊገለጥ በማይችለው መዓዛ መንፈስ ቅዱስ ተሸንፎ ሊያስተውለው ከሚችለው ቀናት በላይ ተመስጦ ቆየ። ቅዱሱ ወደ ቀደመ አኗኗሩ ሲመለስ የመንፈስ ቅዱስን ጣዕምና መዓዛ ይገልጥ ዘንድ ለሰው አይቻለውም። ከመንፈስ ቅዱስ የሆነውን ደስታ ለማነጻጸር የሚሆን ምንም ነገር በዚህ ዓለም አይገኝም። የትኛውም በዓለም ያለ ደስታም መጠኑ አይሆንም። ከዚህም በኋላ በዚህ ዓለም ደስታ ከሚሰጡ ነገሮች አንዱንም አልሻም በማለት ያደንቅ ነበር። ወደ ራሱም ተመልሶ ደካማ ተላላ፣ ሕሊና ቢስ፣ መደዴ፣ ኀፍረተ ቢስ፣ ኃጢአተኛ ለሆንኩ ለኔ ወዮልኝ። በክፋት ካጋንንት እንኳ በላይ ለምከፋ ለኔ ወዮት አለብኝ። በኃጢአት ለማሳደፍ ሳይታክቱ ከሚሰሩ እጅ ለመዳን ምን ባደርግ ይሻለኛል በማለት ራሱን ይወቅሳል። ዘወትር ካፉ ኃጢአተኛ ለሆንኩ ለኔ ወዮልኝ የሚል ቃል አይለይም ነበር። ቤተ ክርስቲያን ከጸሎት በኋላ ትንሽ ትልቅ፣ ሀብታም ድሃ ሳይል ሁሉንም በትሕትና እጅ ይነሳል። በታላቅ አክብሮት ለእርሱ የሚያቀርቡለትን ሰላምታ በማየት በከንቱ ውዳሴ ተጠልፎ እንዳይታበይ ግን ዓይኑን ይጨፍናል። በሰዎች ዘንድ መከበርን ፈጽሞ አይሻም። ደቀ መዝሙሩ ሆኜ አብሬው በኖርኩባቸው ዓመታት ብዙ ጊዜ በጸሎቱ ጌታዬ ኢየሱስ ክርስቶስ ሆይ ሰዎች ያከብሩኝና ያደንቁኝና ከፍ ከፍ ያደርጉኝ ዘንድ እባክህ አትፍቀድ። ይልቁን ከአንተ ዘንድ የሆነውን ነፍስን የሚያሳርፍ ዘላለማዊ ክብርን አድለኝ። ምክንያቱም ነፍሴ ሐሴት የምታደርገው ወደ አንተ በመቅረብ ነውና በማለት በእንባ ተሞልቶ ሲማጸን ሰማው ነበር። ወደ ቤተ ክርስቲያንም በሚሄድ ጊዜ ራሱን ፈጽሞ በማዋረድ ጎስቋላ ሆይ እዚህ የተገኘ ለሌሎች መሰናከያ ለመሆን አይደለምን? በአፋ ስትታይ ሰው ብትመስልም በክፋት ግን ከአጋንንት እንኳ የከፋ ሆይ ርኩሰትን ተሞልተሃልና ወዮልህ በማለት ራሱን በዚያ ስፍራ መገኘት የማይገባው አድርጎ ከገሰጸ በኋላ ጌታ እግዚአብሔር ሆይ ስለ አንተ ሲል ማንም መልካም ነገር መስራት ላልቻለው ደካማ ባሪያ አራራለት በማለት በለቅሶና በሳቅ ተሞልቶ ይማጸናል። ወንድሞቹ ጫማ በታች እንዳለ ጥራጊ ራሱን በትሕትና ይቆጥራል። ኒፎን ሆይ ከወንድሞች እግር የሚራገፈው ትቢያ ካንተ ይልቅ ይሻላል። ምክንያቱም ያ ትቢያ ከተቀደሱ እግሮች ተገኝቷልና። አንተ ግን ከዲያብሎስ በሚወጡ ክፉ ነገሮች ሁሉ የተበከልክ ነህ። አቤቱ በፍርድ ቀን እንዴት ያለው ውይይታ ይጠብቅ ይሆን በማለት በእንዲህ ያለ ትሑት ልቦና ፈጣሪውን ያመልክ፣ በወንድሞቹም በክርስቲያኖች ፊትም ራሱን ያዋርድ ነበር። ለነዳያን ምጽዋት ሲሰጥም ጌታ ሆይ ከአንተ የሆነውን ያንተን ለአንተ ስለ ሁሉ ለሁሉ እናቀርባለን በማለት በመጀመሪያ ራሱን ዝቅ በማድረግ ነዳዩን በአክብሮትና በፍርሃት እጅ ይነሳል። ጌታችን ኢየሱስ ክርስቶስ ራሱን ዝቅ አድርጎ ከኛ መለመኑ ሳያንስ በዚህ ደረጃ እኛን መለማመጥ፣ ማክበርና ደጅ መጥናት ነበረበትን? በፍጹም። ይልቁንም ትንሿ ስጦታችንን ይቀበልልንና ምሕረትን እናገኝ ዘንድ እኛ መለማመጥና ደጅ መጥናት ነበረብን። ክርስቶስ እንዴት ማክበር እንዳለባቸው የሚያውቁና እዚያም የሚጠነቀቁ ብፁዓን ናቸው ሲል ይመክራል። አጠቃላይ የሕይወት እንቅስቃሴው በፍጹም ትሕትና የተሞላ ነበር። ተሳስቶ በኃጢአት ከወደቀ ወዲያውኑ ወደ ቤተ ክርስቲያን በመሄድ እግዚአብሔር ይቅር እንዲለው በእንባ ይለምናል። እኛንም ሰው በየቀኑ ከኃጢአት ነፃ ስለማይሆን በየቀኑ ንስሐ መግባት ይኖርበታል። በዚህም ሰይጣን በየጊዜው የሚገነባውን የኃጢአት ጠብ እኛ ለማፍረስ ይቻለናል በማለት በየቀኑ ስለ ኃጢአታችን ንስሐ እንድንገባ ያተጋናል። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።